በኢትዮጵያ የፒቱፒ ትሬዲንግ ዘመን በይፋ አብቅቶለታል። ባይናንስ ከሁለት ሳምንት በኋላ ማለትም ከሜይ 15 ጀምሮ የኢትዮጵያን ብርን ኢቲቪን አገልግሎት እንደሚያቆም አረጋግጧል። ይህን እያደረጉ ያሉት ደግሞ እነሱ ብቻ አይደሉም። ይህን ነገር ሰዎች እንደ ድንገተኛ እገዳ ቢያዩትም ሂደቱ ግን ሰፊ የሆነ የህግ ማስተካከያ ውጤት ነው። ብሔራዊ ባንክ በቅርቡ ባወጣው ማሳሰቢያ በብር የሚደረጉ የፒቱፒ ግብይቶች ያልተፈቀዱ መሆናቸውን ገልጿል። ብሔራዊ ባንክም ይህንን ያደረገው ፒቱፒ ለውጭ ምንዛሪ ማጭበርበር ትልቅ ቀዳዳ እየሆነ ስለመጣ ነው። እንደ ባይቢት እና ባይናንስ ያሉ ፕላትፎርሞች ወደኋላ እያፈገፈጉ ያሉትም ለዚህ ነው። በቀላል አማርኛ መንግስት ሁሉንም ሰው ወደ ህጋዊና ግብር ወደሚከፍልበት መንገድ ለማስገባት ሲል ይህን የፒቱፒ መንገድ እየዘጋ ነው። በነገራችን ላይ በክሪፕቶ ላይ ታክስ ከኬንያ ጀምሮ እስካደጉት ሀገራት ኖርማል ነው። ኢትዮጵያ በአሁኑ ወቅት ለዲጂታል አሴት የሚሆን አጠቃላይ የህግ ማዕቀፍ እያረቀቀች ነው። መንግስት ቴክኖሎጂን ለማጥፋት ሲሆን መሰረተ ልማቱን ለመቆጣጠር ነው እየሞከረ ያለው። ፕላስ ዓለም በክሪፕቶ ዙሪያ እየሄደችበት ባለበት መንገድ የእኛም ሀገር የረቀቀ ህግና ደንብ እንደሚወጣ ተስፋ አድርጋለሁ። እስከዛው ግን ክሪፕቶዎቹ አሁንም በዋሌታች ውስጥ በሰላም አለ። ነገር ግን ወደ ብር የመቀየር እድላችሁ የሁለት ሳምንት የጊዜ ገደብ ተቀምጦበታል። አይ ሌላ መንገድ እንጠቀማለን ካላችሁ ደግሞ ደሪስክ ዛፕቱዩ ፎሎ ናፍያድ ፒስ አውት